ሰላም ጤና ይስጥልን ክቡራን ተመልካቾች ኢትዮ ኦንላይን ቤተሰቦች እንደምን ሰነበታችሁ። በዛሬ ቪዲዮ የኢትዮጵያ ገቢዎች ሚኒስቴር ሁለት አይነት የመጠቀሚያ አካውንት ይፋ አድርጓል። ማለት የመጀመሪያው የነበረ ነው። ሁለተኛው itax1.gov የሚል ወይም የሚታዩት ተጨማሪ የሎጊን አክሰስ ይፋ አድርጓል ማለት ነው። ማለት እንደሚታወቀው የመጀመሪያው የኛው ማለት ነው itax1.gov.it የሚለው መጀመሪያ የነበረ ተጠቃሙበትም የነበረ ስኪል እስካሁን ማለት ነው። ያ ማለት ሁለት አይነት ዩዘር እና ፓስዋርድ የመጀመሪያው በኢንተርኔት ገብታችሁ ሁለተኛው ያ ማለት የመጀመሪያው ሁለት አይነት ዩዘር እና ፓስዋርድ ታስገቡት። ነገር ግን ገቢዎች ሚኒስቴር አሁን ያሻሻለው ምንድነው ሁለተኛውን ብቻ ተጠቅማችሁ ዳይሬክት እንድትገቡ ያለ SSL ያለ ሴኩሪቲ ፓስዋርድ ይፋ አድርጓል ማለት ነው። እሱ እንዲጠቀማላችሁ ምን ነገሮችን ይዟል የሚለውን አሁን እናያለን ማለት ነው። እንግዲህ ይሄን ዳይሬክት ስትከፍቱ itax1 የሚለውን ጭማው ማለት ነው የተደረገችው አክሰስ ዳይሬክት አለምንም የመጀመሪያውን ተጠቀሙ ሁለተኛው ላይ ዳይሬክት ነው የምትገቡ ማለት ነው። እዚህ ጋር እንደምታዩት የምትጠቀሙበትን ዩዘር እና ፓስዋርድ አስገብታችሁ መጠቀም ወይም አክሰስ ማድረግ ትችላላችሁ ማለት ነው። እንግዲህ ይሄ የሁለተኛው ይፋ የተደረገው ማለት ነው። የመጀመሪያው እንደሚታወቀው ምንድነው ምንም ማን ነው የSSL ወይም የመጀመሪያውን አካውንት ማስገባት ይጠበቅባችኋል ማለት ነው። ስለዚህ የኛውን ሳታስገቡ ዳይሬክት አክሰስ የምታደርጉበት ነው ማለት ገቢዎች ሚኒስቴር ሁለተኛውን ያስገባው ማለት ነው። ስለዚህ የኛውን ሁለተኛውን ዩዘር እና ፓስዋርድ ተጠቅማችሁ ማስገባት እንደምትችሉ ገቢዎች ይፋ አድርጓል ማለት ነው። እንግዲህ እንደምታዩት ይሄ መጀመሪያ የነበረ ነው። መጀመሪያ የነበረ ማለት እዚህ ጋር ዩዘር እና ፓስዋርዳችሁን ታስገባላችሁ። ሁለተኛ ሳይኒን ካደረጋችሁ በኋላ የሁለተኛው ይሄኛው ነው ማለት ነው። ነገር ግን አሁን ይፋ የተደረገው ምንድነው ቀጥታ ቺኛዋን itax1 ብለውን አስገብታችሁ ቀጥታ ታደርጋላችሁ ማለት ነው። አክሰስ ማለት ትችላላችሁ ማለት ነው። ስለዚህ ይሄኛው ሁለተኛ ይፋ የተደረገው እና የመጀመሪያው ከትንሽ እንትኖች በኋላ ያው እንደማትጠቀሙበት ያ ማለት ዳይሬክት ይሄኛውን እንደምትጠቀሙ ያሉት መረጃዎች ያመለክታሉ ማለት ነው። ሁለተኛ ላይ በሁለተኛ ቪዲዮ ይሄ ሁለተኛ የተከፈተ ገቢዎች ሚኒስቴር ይፋ ያደረገው ዩዘር እና ፓስዋርድ ማስገቢያ ወይም የኢታክስ ሊንክ ምን ነገሮችን አዲስ ነገሮችን ይዞ መጥቷል የሚለው ነገር በሁለተኛ ቪዲዮ እናያለን ማለት ነው።